እሺ ዌልከም ባክ እንዴት ናችሁ? አሴራዊ ነኝ። ሶ ዛሬ በአዲስ ለሰን ተገናኝተናል። ከዚህ በፊት የነበሩት ለሰኖች በጣም በጣም ኢምፖርታንት ናቸው። ሶ ስፔሻሊ የባለፈው ቪዲዮ ላይ ስለ ስዊንግ ታይፖች አይተናል። እንዴት ፊልተር እንደምናደርግ ፌለር ስዊንግ፣ ሬሌቨንት ስዊንግ፣ ፕሮቴክትድ ስዊንግ የሚሉ ነገሮችን አይተናል ማለት ነው። ሶ ዛሬ ሌላ እንትን ነው የምናየው ፕሮቴክትድ ስዊንግ ግን ለሎወር ታይም ፍሬም። አሁን እንዴት እንደሆነ አጠቃቀሙ ምናምን አሁን እሱን እንመጣበታለን። ግን አሁን እንዴ ፕሮቴክትድ ስዊንግ ባለፈው ተምረን ነበር፣ ለምንድን ነው እንደ አዲስ የመጣው እንዳትሉኝ ነው። ይሄኛው ለሎወር ታይም ፍሬም ነው የምንጠቀመው። ሎወር ታይም ፍሬም ማለት እነ 15 ሚኒት፣ 5 ሚኒት፣ 3 ሚኒት፣ 1 ሚኒት እነዚህ ላይ ነው በብዛት የምንጠቀመው ማለት ነው። ኦኬ። ስለዚህ ይህንን ፕሮቴክትድ ስዊንግ እንዴት ዲፋይን እንደምናደርግ ባለፈው ፕሮቴክትድ ስዊንግ የሚፈጠረው ብለናል። ምንድነው? ሬሌቨንት ስዊንግ ስዊፕ ሲደረግ ነው ብለናል። አሁን ግን ለሎወር ታይም ፍሬም ሲሆን ሬሌቨንት ስዊንግ ስዊፕ ሲደረግ ነው፣ ግን ከዛም በላይ የሚያስፈልገው ነገር አለ ማለት ነው። ኦኬ ቢካዝ ኢትስ ሎወር ታይም ፍሬም ኢትስ ኖይዚ። እነዚህ ሃየር ታይም ፍሬም ላይ ሲሆን 1 አወር 4 አወር በቃ ትልልቆች ስፔሻሊ ዴይሊ፣ ዊክሊ፣ መንዝሊ ሲሆን ኢትስ ሞር ክሊር ትንሽ ነው ምናምን ታይም ፍሬሙ ፎርም ለማድረግ ብዙ ጊዜ ይፈጅበታል። ለምሳሌ ዴሊ ካንድል 1 ቀን ይፈጅበታል ፎርም ለማድረግ። ሶ ኢትስ ሞር ክሊር። ስለዚህ በደንብ ኮንፈርሜሽን አያስፈልገውም ማለት ነው። ኦኬ ሶ አንድ ነገር እንደ ሂንት ልንገራችሁና ወደፊት በደንብ እንመጣበታለን። ግን ምን ተምረናል እስካሁን? ኪ ሌቭል እና ስዊንግ ፖይንት የሚል ተምረናል። ከዛ ቴሌግራም ቻናሌ ላይ የምትከታተሉ ልጆች ካላችሁ ያላችሁ ልጆች ካላችሁ ለማንኛውም የትሬድ አይዲያ 5 ኤሌመንቶች አሉኝ ብያለሁ አይደለ? ኪ ሌቭል፣ ስዊንግ ፖይንት ፎርሜሽን፣ ክራኪንግ ኮሬሌሽን፣ እነዚህ ሶስቱ ናቸው። እነዚህ ሶስቱ ፍሬምወርክ ናቸው። ከዛ በኋላ ናሬቲቭ ሰፖርቱ ደግሞ በፌስ ኦፍ ፕራይስ ዴሊቨሪ እና በካንድል ፕሮፋይል ይሆናል ማለት ነው። ያንን ፍሬምወርክ ያንን የትሬዲንግ አይዲያ በናሬቲቭ ሰፖርት እናደርገዋለን። ስለዚህ 5 ነገሮች ያስፈልጉኛል ለሁሉም ትሬድ ብዬ ተናግሬ ነበር። እስካሁን ምን ተምረናል? ኪ ሌቭል ተምረናል። ኪ ሌቭል የምንጠቀማቸው ፌር ቫሊ ጋፕ እና ወይም በቀላሉ ጋፕ እና ሬሌቨንት የሆኑ ስዊንግ ፖይንቶች እንደሆኑ ተነጋግረናል። ከዛ በኋላ ማርኬት ክናት ሪቨርስ ወይም ክናት ተርን ዊዛውት ስዊንግ ፖይንት ስላልን ወይም ኤቭሪ ተርኒንግ ፖይንት ስዊንግ ፖይንት ስላለው ልክ ፕራይስ ኪ ሌቭልን ሂት ሲያደርግ ኪ ሌቭልን ሲነካ ምን አንቲስፔት እናደርጋለን? ስዊንግ ፎርሜሽን አንቲስፔት እናደርጋለን ወይም ይሆናል ብለን እናስባለን ማለት ነው። ለምሳሌ መጣንና ይሄ ሀይ አለ አይደለ? ሬሌቨንት ነው ቢካዝ the space between this high and this high አይደለ? this high is relevant። ስለዚህ መጥቼ በዚህ ካንድል ስነካው መጥቶ ስንወስደው ምንድን ነው የማስበው? ስዊንግ ፖይንት ፎርሜሽን አንቲስፔት አደርጋለሁ ማለት ነው። ኦኬ ስዊንግ ፖይንት ሊፈጠር ይችላል ብዬ አስባለሁ። ከዛ በኋላ ስዊንግ ፖይንት ፎርሜሽኑን በቀላሉ ሜካኒክሊ ዲፋይን የምናደርጋቸው በምንድን ነው? በካንድል 2 እና በካንድል 3 ክሎዥር ማለት ነው። አሁን እዚህ ጋር ምን አለኝ? እዚህ ጋር ምን የለኝም። አሁን ሪቨርስ እንደሚያደርግ አላውቅም እስካሁን። እዚህ ጋር ምን አለ? ካንድል 2 ክሎዥር የለኝም። ዲስ ኢዝ ቤዚክሊ ካንድል 2 አይደለ? ግን ዲስ ኢዝ ናት ካንድል 2 ክሎዥር ቢካዝ የካንድል 2 የዘጋው ከካንድል ሃይ በላይ ነው። ዲስ ኢዝ ናት ካንድል 2 ክሎዥር። ስለዚህ ገና ሪቨርሳሉ ኮንፈርም አልተደረገም ማለት ነው። ሪቨርሳሉ ኮንፈርም የሚደረገው መቼ ነው? ካንድል 3 ክሎዥር ሲኖረን ማለት ነው። ኦኬ ይኸው ካንድል 3 ክሎዥር ዘጋን፣ ከቦዲው በላይ አልፈን ስለዘጋን ኦኬ ማርኬት ሪቨርስ አድርጓል ብለን እናስባለን ማለት ነው። ከዛ በኋላ ቀጥሎ ያለው ቀን ቤሪሽ ይሆናል ብለን እናስባለን ማለት ነው። ኦኬ የዚህ ቀን ቡሊሽ ሆኗል። ኦኬ ቡሊሽ ይሆናል ወይስ ቤሪሽ ይሆናል የሚለውን ደግሞ ቼክ የምናደርግባቸው መንገዶች አሉ ማለት ነው። ከዚህ በላይ የምንገባባቸው የምንማራቸው ኮንሴፕቶች አሉ። ኦኬ ዝም ብለን ኦኬ ካንድል ስሪ እንዴት ስለዘጋ በቃ በቀጣይ ቀን ቤሪሽ ነኝ ማለት አይደለም። እንደዛ ብለን አንቲስፔት እናደርግና እንዴት ደግሞ ትሬድ እንደምናደርገው እናስባለን ማለት ነው። ኦኬ እዚህ ጋርም በተመሳሳይ ያው እዚህ ጋር ሬሌቨንት ፖይንት አለን። ከዛስ መተን ኢንጌጅ አደረግ ነው። ኢንጌጅ ስናደርገው ስዊንግ ፖይንት ፎርሜሽን አንቲስፔት እናደርጋለን አይደለ? ስዊንግ ፖይንት ሊፈጠር ነው ብለን። ከዛ በኋላ ካንድል ቱ ክሎዥር አለን ወይ ብለን ቼክ እናደርጋለን። የለንም። ስለዚህ ካንድል ቱ ክሎዥር ከሌለ ምንድን ነው ከዚህ በኋላ የምንጠብቀው? ካንድል ስሪ ክሎዥር። ኦኬ
ካንድል ቱ ክሎዥር የመጀመሪያ እድላችን ነው። ካንድል ቱ ክሎዥር ፌል ካረገ ያው ሪቨርስ አያደርግም ማለት ነው። ከዛ ቀጥሎ ሁለተኛ እድላችን ደግሞ ካንድል ስሪ ክሎዥር ነው። እዚህ ጋር ካንድል ስሪ ክሎዥር አለን። ከዛ ቀጥሎ ያለው ካንድል ቡሊሽ ቀን እንደሚሆን አንቲስፔት እናደርጋለን ማለት ነው። በዚህ መልክ ነው ሪቨርሳሉን መጀመሪያ አንቲስፔት ለማድረግ ሪቨርሳል ይኖራል ብሎ ለማሰብ ኪሌቭል ሂት ማድረግ ያስፈልጋል። ከዛ ኪሌቭል ሂት ካረግን በኋላ በስዊንግ ፖይንት ፎርሜሽን በካንድል ቱ ክሎዥር እና በካንድል ስሪ ክሎዥር ነው የምናረጋግጠው ማለት ነው። ለምሳሌ እዚህ ጋር ጋፑን ሂት አረግን፣ ኢንጌጅ አረግን። ከዛ በኋላ የቀን እስኪዘጋ እንጠብቃለን ማለት ነው። ምን ፈጠርን? ካንድል ቱ ክሎዥር አይደለ? ካንድል ቱ ክሎዥር ሲፈጠር ምን አንቲስፔት እናደርጋለን? ቡሊሽ ቀን በቀጣይ ቀን። ከዛስ ካንድል ስሪ ክሎዥር አይደለ? ካንድል ስሪ ክሎዥር ከተፈጠረ ደግሞ ቀጣይ ቀን ምን እንጠብቃለን? ምን አንቲስፔት እናደርጋለን? ቡሊሽ ቀን። ስለዚህ ካንድል ስሪ እና ካንድል ፎር ቡሊሽ መሆናቸው የምናውቀው ምንድን ነው? የካንድል ስሪ በካንድል ቱ የካንድል ፎርን ደግሞ በካንድል ስሪ ነው ማለት ነው። እነዚህ ኮንሴፕቶች በጣም 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 ወሳኝ ናቸው። ስለዚህ ይህም በሙሉ አስተምራችኋለሁ። እንዴት ካንድል ስሪን ትሬድ እንደምታደርጉ፣ እንዴት ካንድል ፎርን ትሬድ እንደምታደርጉ፣ እንዴት ካንድል ቱን ትሬድ እንደምታደርጉ። ኦኬ ካንድል ቱ ሁለት አይነት ነው። ኦኬ ሪቨርሳል ካንድል ሊሆን ይችላል ካንድል ቱ፣ ወይም ደግሞ ሪቨርሳል ቱ ኤክስፓንሽን ካንድል ሊሆን ይችላል። ሪቨርሳል ቀን ሆኖ ግን ምን ሊሆን ይችላል? ሪቨርሳል ቱ ኤክስፓንሽን ማለት ነው። ኤግዛምፕል አይተናል ባለፈው አይደለም? ካንድል ቱ ኤክስፓንድ ቦዲው ትልቅ የሆነ ቀን የሚሆንበት ሪላቲቭሊ ይህንን ማየት እንችላለን። ኪ ሌቭል አሁን ኢንጌጅ አላደረግንም በዚህ ሰዓት። ኦኬ ያንን እንመጣበታለን፣ እነዛን ነገሮች እንመጣለን። ኦኬ ለምሳሌ እዚህ ጋር ደግሞ ጋፑን ኢንጌጅ አደረግን አይደለ? ጋፑን እዚህ ጋር ኢንጌጅ ስናደርግ ካንድል ቱ ክሎዥር አለን? የለንም። ካንድል ስሪ ክሎዥር አለን? የለንም። ካንድል ፎር ዝም ብሎ እንደዚህ ቡልሽት አደረገ ማለት ነው። ዊ ዶንት ዋንት ቱ ትሬድ ዲስ ካይንድ ኦፍ እንትን ማለት ነው። እሺ ያው እዚህ ጋር ካንድል ቱ ክሎዥር አለን፣ ከላይም አለን ባይዘው እዚህ ጋር። ኦኬ አሁን ይህ ኮንፊውዝ ያደርጋቸዋል እንዴት ፊልተር እንደምናደርገው። ኦኬ ላይ ሜታችሁም እንደዚህ ሲሆን የትኛው ልክ እንደሚሆን እናያለን ማለት ነው። ወይም ደግሞ መጠበቅ ትችላላችሁ። ቤዚክሊ ካንድል ቱ ክሎዥር አለን በሁለቱም ሳይድ። ኦኬ እንጠብቀው አንድ ሳይድ እንዲያሳየን ማለት ነው። ካንድል ስሪ ክሎዥር ሰጠን። ስለዚህ ካንድል ፎር ቡሊሽ እንደሚሆን እናስባለን ማለት ነው። ኦኬ ዲስ ኢዝ ከዚህ በፊት የተማርነውን ኮንሴፕት እንደ ሪካፕ ነገር ሳደርግላችሁ ማለት ነው። ዛሬ ፕሮቴክትድ ስዊንግ እንዴት ይፈጠራል ሎወር ታይም ፍሬም ላይ የሚለውን ነው የምናየው። ኦኬ ሎወር ታይም ፍሬም ስላለን 50 ሚኒት ላይ እንወረድ እና ሎወር ታይም ፍሬም ላይ እንትን መፈጠሩ ምንድን ነው? ፕሮቴክትድ ስዊንግ እንዲፈጠር የሚያስፈልጉ ነገሮች አሉ። የመጀመሪያው ሬሌቨንት የሆነ ስዊንግ ወይም ፌር ቫሊ ጋፕ ኢንጌጅ ማድረግ አለብን። ከዛ በኋላ ስዊንግ ፖይንት ፎርም ማድረግ አለበት። ከዛ በኋላ ሲአይሲዲ የሚባል ነገር አለ፣ ወይም ቼንጅ ኢን ስቴት ኦፍ ዴሊቨሪ የሚባል ነገር አለ። ያ ይሰመራል። የዛኔ ኦርደር ብሎክ ይፈጠራል እንላለን ማለት ነው። እንዴት እንደሆነ በኤግዛምፕል አሳያችኋለሁ። ኦኬ ምንድነው የመጀመሪያው እንትን ኪ ሌቭል ኢንጌጅ ማድረግ። ኦኬ ኪ ሌቭል ኢንጌጅ ካደረግን በኋላ ኪ ሌቭሉ ጋፕ ሊሆን ይችላል ወይም ሬሌቨንት የሆነ ስዊንግ ፖይንት ሊሆን ይችላል። ኢንጌጅ ካደረግነው በኋላ ቼንጅ ኢን ስቴት ኦፍ ዴሊቨሪ እንጠብቃለን ማለት ነው። ምን እንደሆነ አሳያችኋለሁ፣ እንዴት እንደምታሰምሩት ቼንጅ ኢን ስቴት ኦፍ ዴሊቨሪው ማለት ነው። ከዛ በኋላ ያ ቼንጅ ኢን ስቴት ኦፍ ዴሊቨሪ እንደ ኦርደር ብሎክ ያገለግላል ማለት ነው። ኢን አይሲቲ ኮሚኒቲ ብዙ አይነት ዴፊኒሽን የኦርደር ብሎክ ልትሰሙ ትችላላችሁ። ይሄ ነው ምናምን፣ ግን እዚህ ጋር ወይም ቲቲኤፍኤም ወይም ጂኤክስቲ ኮሚኒቲ ላይ መካኒካል ዴፊኒሽን ያለው አንድ አይነት ነው። ያንን ነው የማሳያችሁ ማለት ነው። 15 ሚኒት ላይ እንውረድ እና ሎወር ታይም ፍሬም ስላለን ገብተን እኔ ኦኬ። ስለዚህ ምንድነው የምንጠብቀው? የምንፈልገው ኢንጌጅ የተደረገ ኪ ሌቭል። ኦኬ እሺ እዚህ ጋር ምን አለን? ሬሌቨንት የሆነ ስዊንግ ፖይንት አለን። ይሄ ሬሌቨንት መሆኑን በምንድን ነው የምናውቀው? ቢትዊን ዲስ ሃይ ኤንድ እዚህ ጋር ያለው ሃይ። ዲስ ኢዝ ኳይት ሬሌቨንት። ምክንያቱም ሬሌቨንሲ ምንድን ነው ቼክ የምናደርገው? ኦኬ ዲስ ሃይ አለ፣ ወደኋላ እንሄድና ከሱ ቅርብ ያለውን ሃይ ቼክ እናደርጋለን። ሩቅ ነው። ዲስ ኢዝ ሬሌቨንት ማለት ነው። እሺ ኢንጌጅ አደረግነው ይህንን ሃይ ማለት ነው። ከዛ በኋላ ይህንን ሃይ ኢንጌጅ ካደረግነው በኋላ ወደኋላ ለምሳሌ ይህንን ሃይ ኢንጌጅ ካደረግነው በኋላ ምንድን ነው ብለን የምናስበው? ወደ ላይ ወጥተናል። ኦኬ ሪቨርስ ካደረገ ምንድን ነው ሪቨርስ የሚያደርግበት ፖይንት ይሄ ነው አይደለ? ኦኬ
ፕራይስ ወዝ እንደዚህ ቡሊሽ ወጣ፣ ከዛ ቤሪሽ ይሆናል ብለን ያሰብነው አይደለ? ቤሪሹን ኦፖዝ የሚያደርጉት ካንድሎች ምንድን ናቸው? ቡሊሽ ካንድሎች ናቸው። ስለዚህ ከዚህ ከሪቨርሳሉ ፖይንት ተነስቼ ወደኋላ ሄዳለሁ ማለት ነው። ቡሊሽ ካንድሎች። ስለዚህ ቡሊሽ ካንድሎች ወደኋላ ሄድና ከዛ ከቦዲው ይኸው እንደዚህ አሰምራለሁ ማለት ነው። ኦኬ ሰማያዊ ቀለም ነው የምንጠቀመው። ቲትሬድስ የሚጠቀመው ሰማያዊ ቀለም ነው። ያን ካልቸር ለመጠበቅ ያክል ነው እንጂ የፈለጋችሁትን ነገር መጠቀም ትችላላችሁ። ስለዚህ ቤዚክሊ ይሄ ነው ሲአይኤስዲ የምንለው ማለት ነው። ኪሌቭል ኢንጌጅ ያደረግን፣ ኪሌቭል ኢንጌጅ ያደረገው ሃይ ኦኬ ቤሪሽ ነን አይደለ? ቤሪሽ ከሆነን ሲሪስ ኦፍ ቡሊሽ ካንድልስ ኦኬ ቡሊሽ። ስለዚህ እዚህ ጋር ከቦዲው እንደዚህ ስናሰምር ይህንን ሲአይኤስዲ እንለዋለን፣ ወይም ደግሞ ኦርደር ብሎክ እንለዋለን ማለት ነው። ዲስ ኢዝ ኦርደር ብሎክ። ፕራይስ ከዚህ ሪጀክት እያደረገ ይወርዳል ማለት ነው። ኦኬ ዳስ ዲ አይዲያ። እሺ እዚህ ጋር ምን አለን? ኪሌቭል ኢንጌጅ አረግን አይደለ? ፌር ቫሊ ጋፕ። ከዛስ እንደዚህ ሪቨርስ ነው፣ ወደ ላይ ነው ሪቨርስ የምናደርገው አይደለ? ምን ይፈጠራል ብያቸዋለሁ። ኪሌቭል እንትን ካረግን በኋላ ኢንጌጅ ስናደርግ ኪሌቭል ጋፕ ወይም ሬሌቨንት ስዊንግ ፖይንት ኢንጌጅ ስናደርግ ምን ይፈጠራል? ኪሌቭል ኢንጌጅ ስናደርግ ስዊንግ ፖይንት ይፈጠራል፣ ስዊንግ ፎርሜሽን። ኦኬ ዲስ ኢዝ ካንድል ቱ። ከዛ ግን ወደ ላይ ልንወጣውና ቡሊሽ ነን። ኦፖዝ የሚያደርገን ምንድን ነው? ቤሪሽ። ስለዚህ ከዚህ ተነስተን ወደኋላ ሲሪስ ኦፍ ቤሪሽ ካንድልስ። በዚህ ኬዝ ምንድን ነው? አንድ ነው። ይኸው ቦዲው ጋር እናሰምራለን ማለት ነው። ኦኬ ኦፕኒንግ ፕራይስ። ኦኬ እዚህ ጋር ምንድን ነው? ይኸው ኦፕኒንግ ፕራይስ። ይሄኛው ሲአይኤስዲ ወይም ኦርደር ብሎክ ይባላል ማለት ነው። ሲአይኤስዲ ወይም ኦርደር ብሎክ ይባላል ማለት ነው። ኦኬ እሺ ሌላ ኤግዛምፕል ማየት እንችላለን። ኦኬ እዚህ ጋር ምን አለን? ሬሌቨንት ስዊንግ ፖይንት። ዊ ሃቭ አ ሬሌቨንት ስዊንግ ፖይንት። ከዛ በኋላ ፕራይስ ኢንጌጅ አደረገው ማለት ነው። ኦኬ ከዛ ፕራይስ ኢንጌጅ ካደረገው በኋላ ምን ይፈጥራል? ስዊንግ ፖይንት። ኦኬ the first sign of reversal is swing point lower time frame ላይ ማለት ነው። ይህንን ሃየር ታይም ፍሬም ላይ በቃ እንትን ነው ብለን እናስባለን፣ ፕሮቴክተር ነው ብለን እናስባለን። ከዛ በኋላ ግን ሎወር ታይም ፍሬም ላይ ግን ይሄኛው ፕሮቴክተር አይደለም፣ because it's the lower time frame። ኦኬ ስለዚህ ልክ እንትን ብለን እዚህ ጋር አስበን እዚህ ጋር ተነስተን ሲሪስ ኦፍ አሁን የኛው ቤሪሽ ነን አይደለ? ወደታች ቤሪሽ ነን አይደለ? ቤሪሽ ከሆነን ቤሪሹን ኦፖዝ የሚያደርጉን ምንድን ናቸው? ቡሊሽ። ስለዚህ ሲሪስ ኦፍ ቡሊሽ ካንድልስ ከዚህኛው ተነስተን ወደታች እንሄዳለን ማለት ነው። ከዚህ ተነስተን ወደኋላ ስንሄድ ይሄ አንድ ነው። ይህንን እንደዚህ እናሰምራለን ቦዲው ላይ ማለት ነው፣ ወይም ኦፕኒንግ ፕራይሱ። ታትስ ዩር ሲአይኤስዲ ወይም ኦርደር ብሎክ ማለት ነው። ኦኬ ኢትስ ቬሪ ኢዚ የሆነ ኮንሰፕት። ኦኬ እሺ ሌላ እዚህ ጋር this is relevant high ኢንጌጅ አደረግን because this is relevant because the space between this high and this high እሺ ሩቅ ነው፣ ስለዚህ ሬሌቨንት ነው። ከዛ ምን ይፈጠራል? ስዊንግ ፖይንት ይፈጠራል። ግን ፕሮቴክት የሚያደርገው ይህንን ሃይ ምንድን ነው? ፕሮቴክትድ ስዊንግ የሚያደርገው ምኑ ነው? ሎወር ታይም ፍሬም ላይ ሲአይኤስዲ። ኦኬ ሲአይኤስዲ ያው ከዚህ ተነስተን ቤሪሽ ነው የምንሆነው አይደለ? ሪቨርስ አድርገን ቤሪሽ ነው የምንሆነው። ያው ቤሪሽ ቡሊሽ ነበረን፣ ወደ ላይ ወጣን፣ ወደ ታች ስንወርድ ሪቨርስ እናደርግ ቤሪሽ ከሆነን ኦፖዝ የሚያደርገን ምንድን ነው? ቡሊሽ። ስለዚህ ሲሪስ ኦፍ ቡሊሽ ካንድል ሲሪስ ኦፍ ኦፖዚንግ ካንድልስ ኢዝ አንድ ነው። እዚህ ጋር ያው ቦዲው ጋር ኦፕኒንግ ፕራይሱ ላይ ያሰምራለሁ ማለት ነው። ኦኬ እሺ ይህንን ሃይ ኢንጌጅ አደረግን አይደለ? this is relevant because the space between this high and this high። ከዛስ ይህንን ሃይ ምንድነው ወደ ታች ነው የምንወርደው ብለን ነው የምናስበው አይደለ? ይህንን ቤሪሹ ሙቭመንት ኦፖዝ የሚያደርገው ምንድነው? ቡሊሽ። ስለዚህ ሲሪስ ኦፍ ቡሊሽ ካንድልስ እንወርዳለን ማለት ነው። ይሄው ከዛስ this is your CISD ማለት ነው፣ ወይም your order block። ኦኬ በጣም ቀላል የሆነ ኮንሴፕት ነው። ስለዚህ እዚህ ጋር ይኸው ሬሌቨንት ሃይ ኢንጌጅ አደረግን፣ ሬሌቨንት ሃይ ኢንጌጅ አደረግን። ከዛስ ምንድን ነው? ቤሪሽ ነን ብለን ነው የምናስበው። ኦፖዝ የሚያደርገን ምንድን ነው? ቡሊሽ ካንድል። this is your order block ወይም CISD ማለት ነው። ኦኬ
አንዴ ጋፕ እኔ ይህን ጋፕ ኢንጌጅ አረግን ምን ፈጠረን? ስዊንግ ፖይንት ፈጠረን አይደለ? ከዛስ ቤሪሽ ሁነን ወደ ላይ ነው እየወጣን ያለ ነው። ሪቨርስ አረግን። ቤሪሽ የነበርነው ወደ ላይ ሰው ቡሊሽ ከሆነ ቡሊሽ ኦፖዝ የሚያደርጉት ምንድን ናቸው? ቤሪሽ ካንድልስ። ሶ ሲሪስ ኦፍ ቤሪሽ ካንድልስ ኦፖዚንግ ካንድልስ ኦፕኒንግ ፕራይሱን ስናሰምረው ዳትስ ዩር ሲአይኤስዲ ማለት ነው። ኦኬ ይኸው እዚህም አለ ጋፕ ኢንጌጅ አረግን። ከዛስ ጋፑን ኢንጌጅ ካደረግን በኋላ ወደ ላይ ልንወጣ ነው። ሶ ይህንን ኦፖዝ የሚያደርገው ካንድል ምንድነው? ቤሪሽ። ሶ ሲሪስ ኦፍ ቤሪሽ ካንድልስ በዚህ ኬዝ አንድ ነው። ምኑ ላይ እናሰምራለን? ኦፕኒንግ ፕራይሱ ላይ እናሰምራለን ማለት ነው። ሶ ዲስ ኢዝ ዩር ሲአይኤስዲ ወይም ዩር ኦርደር ብሎክ ማለት ነው። ኦኬ ሬሌቨንት ሎ ኢንጌጅ አደረግን። ሬሌቨንት ያስባለው ምንድነው? ስፔስ ቢትዊን ዲስ ሎ ኤንድ ዲስ ሎ። ከዛስ ኢንጌጅ ካደረግን በኋላ ስዊንግ ፖይንት ፎርሜሽን ኢዝ ዘ ፈርስት ሳይን። ከዛስ ዩር ሲአይኤስዲ ኢዝ ዩርስ በቃ ኮንፈርሜሽን ኦን ሎወር ታይም ፍሬም ማለት ነው። ፕሮቴክት የሚያደርገው ይሄ ነው። ወደ ላይ ልንወጣ ነው። ቡሊሽ ነው ሙቭመንቱ። ሪቨርስ አድርገን ቡሊሽ ከሆነን ኦፖዝ የሚያደርገው ሙቭመንት ምንድን? ቤሪሽ ካንድል። ሶ ሲሪስ ኦፍ ቤሪሽ ካንድልስ ኦፕኒንግ ፕራይሱን ሳሰምረው ኦርደር ብሎክ ወይም ሲአይኤስዲ። ሶ ይህ እንዴት ነው የምንጠቀመው፣ የት ነው የምንጠቀመው የሚለውን ሌሎች ቪዲዮዎች ላይ እናያለን፣ ወደፊት ቪዲዮዎች ላይ እናያለን። ኦኬ አሁን ይህንን ገብታችሁ ፕራክቲስ እንድታደርጉት ነው። 15 ሚኒት ላይ ዴይሊ ላይም ገብታችሁ ፕራክቲስ ማድረግ ትችላላችሁ። ግን በደንብ እንድታገኟቸው እንደዚህ 15 ሚኒት 30 ሚኒት 5 ሚኒት ላይ ገብታችሁ ፕራክቲስ አድርጉት። ሶ የዛሬው ቪዲዮ ይህን ይመስላል። በሌላ ለሰን እስክንገናኝ ድረስ ሰላም ሁኑ።